እኔ የምላችሁ የሞተ ሰው ይፈተናል ወይስ አይፈተንም? እሱ ጥያቄ ለእናንተ ተውላችሁ አሰላስሉት። እኔ ግን ዛሬ የማወራላችሁ ስለ ሞተ ሰው ፈተና ሳይሆን በሕይወት ስላለ ሰው ፈተና ነው። እዚህ ቆመን ስለምንፈተነው ፈተና ስላለንበት ሕይወት ስለዚህ ጥቂት ሕይወት ፈተና ነው። ሰላም ይላችሁ። ኤላና ሰለሞን ይባላል። የቅዱስ ገብርኤል ትምህርት ቤት ተማሪ ነኝ። ዛሬ በዚህ ከ3 እስከ 5 ደቂቃ ከእኔ ጋር እንድናወራበት የፈለግኩት ርዕስ ስለ ፈተና ነው። እኔ የምላችሁ ከራሳችሁ ግን መሰላችሁ እኔ አንድ ሰው መጥቶ ፈተና ግን የሚመስለኝ እኔ እንደማስበው ከሆነ ትምህርት ቤት አጸደ ህጻናት እያለን አንድ ሲደመር ስንት ነው ተብለን የተፈተነው ፈተና ነው። ነገር ግን እኔ አሁን ላይ እዚህ ቆሜ እናንተ ጋር መገኘቴ ራሱ በብዙ ፈተናዎች በብዙ መሰናክሎች ነው አይደለ? ስለዚህ የማወራላችሁ ስለ ህይወት ፈተና፣ ስለ ህይወት መሰናክል፣ ስለ ህይወት ተግዳሮቶች ነው። አንተ ግን ጠይቃችሁ እዚህ ጋር ያለን ሁላችንም ምንም ፈተና ሳይገጥመን መጣ፣ ምንም የህይወት ፈተና ሳይገጥመን ምንም ሳናይ ከነላቃ መጣ እኔ አይመስለኝም። ምክንያቱም እኔ ማይቻለሁ እናንተ ማይታችሁታል። ሁላችንም ስለ ፈተና ምንነት እናውቃለን። አንድ ምሳሌ ልስጣችሁ። አንድ የ29 ዓመት ወጣት የምትወድ ፍቅረኛ ነበራት። ነገር ግን ያቺ ወጣት በምትሰራበት መስሪያ ቤት የስኮላርሺፕ እድል ይደርሳትና ለመሄድ ሄዶ ሳይንስ ትመርማለች። የዘንድ እናንተ የምታደርጉ ነበር? ምንም አላላትም። ምንም እድል አልሰጣትም ነበር። ምን አላት? እጅ ላይ የነበረውን አሲድ አንስቶ ፊቷ ላይ ደፋባት። ያቺ ልጅ ፊቷ ተበላሸ። ደግሞ ተበላሸ፣ እሱ ከፊቷ ተሰወረ እና ምን ታርግ? ውጭ ወጥታ ተደፋ ቤት ብላ ተዝናና አይደለም። ከመኝታ ቤቷ ሳትወጣ ፈርታ የሁሉም ሰው ፊት መግባን ተቀመጠች። ነገር ግን ከእሷ ምንታጅሳና ሽቶ የተለያዩ ቪዲዮችን ለእሷ የሚጠቅሙ ፈተና ቢኖሩ መሰናክል ቢኖሩ ምንም ማለት እንደምችል የሚያሳዩ ፈተናዎችን እንዲሁም ቪዲዮችን ማሳየት ጀመረች። ከዛ ልጅቷ አንድ ቀን ላይ ነቃችና ወንድሟ በሩ በሚከፍትበት ሰዓት ስፖርት ሊወጣ ገባት። ስለዚህ ቁጭ ብዬ ከማለት ስና ከማነባ ስፖርት ሰርቼ ራሴን አጠንክሬ ለዛ ልጅ ብድሩን ልክፈል አለችና የሷ የለቅሶች ውጤት ሲከፍሏት ሄደች። ከወንድሟ ጋር ስፖርት ሰራች። አይታ መንገድ ላይ ሴት እህቶቿ ሲበላሹ ሌላ ነገር ሲሆኑ እያየች አላለፈችም። ለእነሱ ትልቅ አርአያ መሆን ቻለች። ከዛ ባሻገር ፍቅረኛዋን አግኝታው ያንን ብድር መለሰችለት። የሰጠችው ብድር ለሱ ትንሽ ሆነ አሲድ ባደፋበትም እንኳን ነገር ግን ብድሩን መለሰችለት። ስለዚህ ያሸነፈች ማለት ነው። አያችሁ፣ ምንም ፈተና ቢኖር ጊዜ ቆጥሮ ሲከፍለን ሁላችንም ፈተና ቢኖር ባይኖር ሁሉም ነገር ቢሆንና መሰናክል ቢኖር ጊዜ ቆጥሮ ይከፍለናል። ስለዚህ ሁላችንም ፈተና ምን እንደሆነ እንረዳ። ከዚህ ታሪክ 3 ነገሮችን እንማራለን። አንደኛው ፍርሃትን ማስወገድ እንደሚቻል። ያቺ ልጅ ምንም ያህል አሲድ ቢደፋባት ስሜቷ ቢጎዳ ለትንሽ ጊዜ ሄደችና ግን ጠንክራ ተነሳች አይደለ? ፍርሃቷን አስወገደች። እዛ ልጅ ፊት በቆሟ ፊት ለፊት ማውራቷ ራሱ የፍርሃቷ ምን እንደነበረ ፍርሃቷ ምን እንደነበረ አይኗ ሲያስታውቅ ነበረ። ስለዚህ እዛ ልጅ ፊት ቆመች። ከዛ በኋላ እንደዚህ ነው እንደዚህ ሳትል ብድሯን ከፈለች። ስለዚህ ፍርሃትን ማስወገድ ይቻላል ማለት ነው። ሁለተኛው አሸናፊነት የሚወጣ ከጥንካሬ ነው። ያቺ ልጅ ባጠነክር ፍርሃቷን ባታስወግድ ኖሮ አሸናፊ ሆና አትገኝም ነበር። ስለዚህ ጠነከረች፣ ፍርሃቷን አስወገደች እና ከዛም በኋላ ትልቅ ሆና ተነሳች አይደለ? ስለዚህ አሸነፈች። ታሪክ የተለያዩ ብያቸዋለሁ። አሸነፈች ብያቸዋለሁ። ዝም ብላ ያሸነፈችው አይደለም። ጠንክራ በርትታ ሰልጥና ብዙ ነገር ሆና ያሸነፈችው። ስለዚህ የአሸናፊነት መጀመሪያው ጥንካሬ ነው ማለት ነው። ሶስተኛው የመጨረሻው ፈተናና መሰናክልን ማለት እንደሚቻል እንረዳለን። ፈተናና መሰናክልን በምናልፍበት ሰዓት ግን አይ ይህን አልፈዋለሁ በሚል ስሜት ብቻ ሳይሆን በማድረግና በመተግበር ጭምር ነው። ያቺ ልጅ ምን አደረገች? አልፈዋለሁ ብላ ጠነከረች። ከወንድሟ ጋር ስፖርት ሰራች። የጎረቤት አይን እየበገራት ብትሄድም ምንም ያህል ፊቷ ቢጎዳም አላፈረችም ማለት ነው። ስለዚህ ብዙ ፈተናዎችን አልፋ መጨረሻ ላይ ጊዜ ቆጥሮ ከፈላት አሸነፈችው። ስለዚህ ሁላችንም